አሰላሙ አለይኩም ወራህመቱላህ ወበረካቱ። ሙከለል አሰራር እስከ መጨረሻው ተመልከቱ። ካሮቴን ልጬ አጥቤ አዘጋጅቻለሁ። ጨው አረግና ተከተካል ማለት ነው። ትንሽ ይበስላል ማለት ነው። እዚህ ጋር ደግሞ ኪያር አጥቤ አዘጋጅቻለሁ። በዚህ መልኩ ትንሽ ከፈላ በኋላ ከበሰለ በኋላ ማጥለያ ላይ እንደዚህ አረጋለሁ ማለት ነው። ይህን የከተፍኩትን ኪያር ደግሞ እንደዚሁ ትንሽ አበስለዋለሁ። ችግር የለም፣ የካሮት ውሃ ስለሆነ ችግር የለውም። ይሄ ደግሞ ዘሃራ ነው። እንደዚህ ዘሃራውን ደግሞ ዘሃራ ነው የሚባለው መሰለኝ። ይሄ አበባ ጎመን ማለት ነው። እሱን ደግሞ አጥቤ አዘጋጅቻለሁ። ያው በአረበኛ ዘሃራ ነው የሚሉት። እዚህ ጋ አሁን ድንብላልና ቁንዶ በርበሬ ትንሽ ወቀጥ ወቀጥ አድርጌ እሱን እንደዚህ አረጋለሁ ማለት ነው። ይህ ኸርል ነው። ኸርል እንደዚህ እጨምራለሁ። ከዚህም እጨምራለሁ ማለት ነው። ትንሽ ጨው እጨምራለሁ። ኪያሩን እንደዚህ ትንሽ ይበስላል ማለት ነው። እሱ በጣም ብስል ማለት የለበትም። እዚህ ጋ ደግሞ አበባ ጎመኔን እጨምራለሁ ማለት ነው። እዚህ ጋ ነጭ ሽንኩርት ትንሽ ሰንጠቅ ሰንጠቅ አድርጌ እና በርበሬ እጨምራለሁ ማለት ነው።
ጥርሼን በዚህ መልኩ ሰርቼ አጠናቅቄያለሁ። 3 ቀን እንደዛ ነገ ራሱ ይደርሳል ማለት ነው። ሙከለል ነው ጥርሽ አልኩኝ፣ ይቅርታ ሙከለል። ይሄ ሙከለል ይባላል። የጥርሽ አሰራር ደግሞ ባለፈው ለቅቅ ያለው ማለት ነው። ይሄ ሙከለል 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 ይባላል። ሞክሩት፣ በጣም ቆንጆ ነው። የሙከለል አሰራር እንደዚህ ነው። ሁላችሁም ሞክሩት። በእንደዚህ መልኩ አጠናቅቄ ያለው። ላይክ ሰብስክራይብ አድርጉኝ። ሙከለሌን እንደዚህ ሰርቻለሁ። ስሩ፣ ብሉ። በኩብዝ እያረጋችሁ ቶስትም እያረጋችሁ በጣም ነው አሪፍ ነው ማለት ነው። ያው ሆምጠጥ ያለ ነገር ስለሆነ እኛ ኢትዮጵያ ደግሞ ኮስተር ያለ ነገር ነው የምንወደው ማለት ነው።